የአእምሮ ህሙማን ነገር የዛሬ 300 ዓመታት አካባቢ በብዙ ባህሎች በበርካታ ሀገራት ዘንድ የአእምሮ ህመምተኛ የሆነ ሰው እየቀለደ እያስመሰለ እንዳለ ነበር የሚታሰበው። በሌሎች በርካታ ባህሎች ዘንድ ደግሞ መናፍስት ይዞታል ነበር የሚባለው። ሌሎች ደግሞ አብዷል ይሉና መፍትያቸው ግን ዱላ ነበር። እነዚህ ሶስቱ ማለት እንግዲህ በዚያን ዘመን የአእምሮ ህሙማን የሚታዩባቸው መንገዶች ናቸው። የዘመኑ ዋነኛው ህክምና መደብደብ ነበር፣ እንግዳ የሆነ ህክምና። ሌላው ደግሞ ደማቸውን በማፍሰስ ለታማሚ ደም መስጠት አለ አይደል? በዚያን ዘመን ደግሞ ተቃራኒው ነበር የሚደረገው። የአእምሮ ህመምተኛው ደም እንዲፈሰው ይደረጋል። የሚታሰበው እንግዲህ የአእምሮ ህመምተኛው ከመጠን በላይ ኃይል አካሉ ስለተከማቸ ያን ኃይል ለመቀነስ በሚል ነው ደም ማፍሰሱ። አስገራሚ ህክምና፣ አሳዛኝ ህክምና። እንደሚታወቀው ህመምተኛው ደም ሲፈሰው ይዳከማል። ይህኔ ህመምተኛውን ከብደቱ አዳነው ይላሉ። የአእምሮ ህሙማንን መደብደብ ዋነኛው የህክምና ዘዴ ነበር። እናም ደግሞ ከስንት አንዴ አንዳንድ የአእምሮ ህሙማን በድብደባው ወደ ራሳቸው ይመለሳሉ። ከስንት አንዴ። ልክ አንድ ሰው ተኝቶ ሳለ ደብድቦ እንደማስነሳት ማለት ነው። የአእምሮ ህመምተኛ ከንቁ የአእምሮ ክፍል ወይም ኮንሽስ ማይንድ ውጭ ያለ ሰው ነው። እናም ከስንት አንዴ በድብደባ ወደ ንቃተ ህሊናው ሊመለስ ይችላል። በዚህ ሳቢያ ከስንት አንዴ በሚያጋጥመው በዚህ ምክንያት ሳቢያ ድብደባ እንደ ህክምና ዘዴ ይቆጠር ነበር። ግን ይሄ ከመቶ አንዴ የሚያጋጥም ክስተት ነው። ከዚያ ውጪ 99% የሚሆነው በከንቱ የአእምሮ ህሙማኑን ማሰቃየት ነው። ችግሩ ግን ከስንት አንዴ እንደ አጋጣሚ የሚከሰተው ነገር እንደ ትክክለኛ መንገድ፣ እንደ ትክክለኛ የህክምና ዘዴ ተቆጠረ። ሌላው ደግሞ የአእምሮ ህመምተኛው በክፉ መናፍስት ስለተያዘ ደብድቡት የሚል ነው። ድብደባው ሰውየው ላይ ሳይሆን መናፍስቱ ላይ ስለሚያርፍ ደብድቡት ነው የሚባለው። ድብደባው ሲበዛበት መናፍስቱ ለቆ ስለሚወጣ ምቱት ነው የሚባለው፣ ቀጥቅጡት። እናም የአጋጣሚ ነገር ይሁንና ከስንት አንዴ አንድ በሽተኛ ሊድን ይችላል። በአጋጣሚ ቢበዛ ከመቶ አንዴ ቢሆን ነው። አንድ ቦታ ነበርኩ፣ ዋነኛ የአእምሮ ህሙማን ማሰቃያ ቦታ። ለነገሩ ታመው ሊታከሙ ነው የመጡት ነው የሚባለው፣ ግን የአእምሮ ህሙማኑ ስቃይ ነው የሚተርፋቸው። በመቶዎች የሚቆጠሩ የአእምሮ ህሙማን ናቸው ወደዚያ የሚወሰዱት። ወንዝ ዳር ያለ ቤተ መቅደስ ነው። የቤተ መቅደሱ ቄስ ባለፉት ጥቂት 100 ዓመታት ህይወቱ ከብት አራጅ የነበረ ሰው ሳይሆን አይቀርም። አራጅ ነፍሰ ገዳይ ነው የሚመስለው። የአእምሮ ህሙማኑን ይቀጠቅጣቸዋል፣ አይገልጸውም። የአእምሮ ህሙማኑ በሰንሰለት ታስረው ይደበደባሉ። ምግብ አይሰጣቸውም። በዚያ ላይ ከባድ የሚያስቀምጥ መድኃኒት እንዲጠጡ ይደረጋል። እናም አይቻለው ከስንት አንዴ አንድ በሽተኛ ወደ ህሊናው ይመለሳል። ምግብ ሳይበላ ለጥቂት ቀናት ከባድ የሚያስቀምጥ መድኃኒት ውስጣዊ የአካሉን ስርዓት ያጸደዋል። በዚያ ላይ ዱላው ሲታከል ወደ ህሊናው የሚመለስ የአእምሮ ህመምተኛ አለ። ምግብ አይሰጧቸውም። ረሃቡ የራበው ሰው ማበድ አይችልም። ምክንያቱም አካሉ በረሃብ እየተሰቃየ እንዴት ሊያብድ ይችላል? ለማበድ እኮ የሆነች ትንሽ ምቾት ያስፈልጋል። የምታዩት እኮ ነው። አንድ ማህበረሰብ በጣም በምቾትና በድሎት መኖር ሲጀምር ሰዎች በብዛት ማበድ ይጀምራሉ። በአንጻሩ ደግሞ አንድ ማህበረሰብ በጣም ደሃና ረሃብተኛ ሲሆን ብዙም የሚያብድ ሰው የለም። በመጀመሪያ እኮ ለማበድ አንጎል ያስፈልጋል። የተራበ ሰው ወደ አንጎሉ በቂ ምግብ አይደርስም። አካሉ ምግብ ተርቧል። አንጎሉ በቂ ንጥረ ነገሮች አያገኝም። አንጎሉ ችግር ውስጥ ነው፣ አልደላውም። ምን ብሎ ያብዳል? አእምሮ ከየት አምጥቶ ያብዳል? ለማበድ እኮ አእምሮ ተረፍረፍ ያለ ኃይል ሊኖረው ይገባል። እብደት የሀብታም በሽታ ነው። ድሃ ከየት አምጥቶ ያብዳል? ስለዚህም አንድን የአእምሮ ህመምተኛ እያስራቡ የሚያስቀምጥ መድኃኒት ሲሰጡት ውስጣዊ አካሉ ይጸዳል። በጣም ስለሚራብ ደግሞ መላ ትኩረቱ ወደ አካሉ ይመለሳል። አእምሮን ይረሳል። አሁን ዋናው ጉዳይ አካል ይሆናል። ስለ አእምሮ ራሱ ፈጥሮ በራሱ ስለሚሰቃይበት የአእምሮ ፈጠራው የአእምሮ ጨዋታው ግድ አይሰጠውም። እብደት የአእምሮ ጨዋታ ነው። ስለዚህም ከስንት አንዴ ሰዎች ሲድኑ አይቻለሁ። ከመቶ አንድ ቢሆኑ ነው። እነዚህ 1%ዎቹ ግን ዳነን ብለው ወሬውን ሲነዙት በመቶዎች የሚቆጠሩ ይጎርፋሉ፣ በሰንሰለት ታስረው። በዚህ ሳቢያ ቤተ መቅደሱ ሀብታም ሆኗል። በርካታ ጊዜያት ወደዚህ ቤተ መቅደስ ሄጃለሁ፣ ግን አንዴ ብቻ ነው የዳነ ሰው ያገኘሁት። ሌሎቹ ግን ተደብድበው፣ ተርበው፣ ተጎሳቁለው፣ ታመው፣ ተዳክመው ነው የሚመለሱት። ያ ቄስ ሲደበድባቸው በርካቶች ሞተዋል። ህንዱስ ደግሞ ቄስ ቤተ መቅደሱ ሲያክም ብትሞት ማንም አይጠይቀውም። እንዲያውም እድለኛ ነህ ነው የሚባለው። በተቀደሰ ቦታ እኮ ነው የሞትከው፣ ከዚህ በላይ ምን ትፈልጋለህ ትባላለህ። በቀጣይ ህይወትህ ሻል ያለ ሆነ ትወለዳለህ ይለዋል። ስለዚህ ወንጀል አይደለም። እንዴት ሆኖ እንዴት ሲደረግ ደግሞ ቄስ ልትከስ?
እኔ ግን ይሄን ነፍሰ ገዳይ ቄስ በመቃወም በሄድኩበት ቦታ ሁሉ ይሄ ወንጀል ነው፣ ምንድነው ስልጣኑ የዚህ ሰው፣ ምንድነው የሙያ ብቃቱ፣ ሳይካትሪስት ነው ወይስ ፊዚዮሎጂስት፣ ምንድነው ቄስ እኮ ነው እንዳልኩ ነው። ግን ደግሞ በመላው ዓለም ለክፍለ ዘመናት ቀሳውስት በዚህ መልኩ የአእምሮ ህሙማንን ሲያክሙ ኖረዋል። የአእምሮ ህሙማንም በየእስር ቤቱ ሲቆለፍባቸው ለብቻቸው እንደታሰሩ እንደተሰቃዩ ነው አሁንም ድረስ በመላው ዓለም የሚደረግ ነገር ነው። ምክንያቱም ለአእምሮ ህሙማን ምን ማድረግ እንደምንችል አናውቅም። አለማወቃችንን ለመደበቅ ስንል ልንረሳቸው በማሰብ የአእምሮ ህሙማኑን እናስራቸዋለን። አስረናቸውም መፈጠራቸውን ለመርሳት ለመካድ እንሞክራለን። በትውልድ ከተማዬ የአንድ ጓደኛ አጎት አብዶ ነበር። ሀብታም ናቸው። ቤተኛ ብሆንም አጎትየው አብዶ ከመሬት ስር ባለ ክፍል ውስጥ ታስሮ እንደሚኖር ያወቅኩት ግን ከዓመታት በኋላ ነበር። ለምን አልኳቸው። እብድ ነው አሉኝ። ያለን ሁለት አማራጭ ነው። ወይ ቤት ውስጥ በሰንሰለት አስረን ማስቀመጥ። በእርግጥ ቤት ውስጥ በሰንሰለት አስረን ማስቀመጥ አንችልም። ምክንያቱም ቤታችን ብዙ ሰዎች ይመጣሉ። እንዲህ አይነት ነገር ሲያዩ ይፈራሉ። እናም ደግሞ ልጆቹ ሚስቱ አሉ። አባታቸው ባሏ እንዲሆኑ ሲያዩ ጥሩ አይሆንም። ወደ እብዶች ማሰሪያ ቤቶች እንዳንሰደው ደግሞ የቤተሰባችን ስም ይጠፋል፣ ለክብራችን አይመጥንም። ስለዚህ በቃ ይህን ዘዴ ተጠቀምን። ከመሬት ስር ያለ ቤት ውስጥ ቆለፍንበት። ምግቡን ሰራተኛው ይዞለት ይሄዳል። ማንም አግኝቶት አያውቅም። ማንም ወደሱ ሄዶ አያውቅም። አጎትህን ማግኘት ፈልጋለሁ አልኩት ጓደኛዬን። ካንተ ጋር አልሄድም፣ እንዲህ አደገኛ ሰው እኮ ነው። በሰንሰለት ቢታሰርም ምንም ማድረግ ባይችልም እብድ እኮ ነው አለ ጓደኛዬ። ችግር የለውም፣ ቢበዛ ቢገለኝ ነው አልኩት። አንተ ከኋላ ይሁን፣ ከገደለኝ ታመልጣለህ፣ እኔ ግን አገኘዋለሁ። በጣም ስጨቀጭቀው ምግብ ከሚወስድለት ሰራተኛ ላይ ቁልፍ አመጣ። በ30 ዓመታት ውስጥ ምግብ ከሚያቀርብለት ሰራተኛ ውጭ ያገኘው የመጀመሪያው ሰው እኔ ነኝ። የጓደኛዬ አጎት ድሮ አብዶ ሊሆን ይችላል። እኔ ሳገኘው ግን እብድ አልነበረም። ማንም ግን ሊያምነው አልቻለም። ምክንያቱም ሁሉም እብዶች ጤነኛ ነን እንዳሉ አይደል? ስለዚህ እረ ጤነኛ ነኝ ቢልም የሚያምነው አላገኘም። ምግብ ለሚያቀርብለት ሰራተኛ ለቤተሰቦቼ እብድ እንዳልሆንኩ ንገርልኝ ሲለው ሰራተኛው ይስቅበታል። ለቤተሰቦቹ ቢነግርለትም ማንም ነገር ያለው የለም። ሰውየውን ሳገኘው አጠገቡ ተቀመጥኩ። አወራን። እንደ ማንኛውም ሰው ጤነኛ ነው፣ ምናልባትም የተሻለ። ምክንያቱም እንዲህ አለኝ፣ ለ30 ዓመታት እዚህ መሆኔ ፍጹም የተለየ ነገር ነው ለኔ። እንደ እውነቱ ከሆነ ከዛ ካበደ ዓለማችሁ በመገላገል እድለኛ ነኝ። እብድ ነው ብለው ነው የሚያስቡት፣ እንዳሻቸው ምን እንዳያደርጉኝ። ከናንተ የእብድ ዓለም በመገላገሌ ግን እድለኛ ነኝ ብዬ ነው የማስበው። ምን ይመስልሃል አለኝ። በጣም ትክክል ነህ አልኩት። የዛሬ 30 ዓመት ትተኸው የመጣኸው ዓለም አሁን የበለጠ አብዷል። በ30 ዓመታት በርካታ ለውጦች አብዮቱ ተካሂደዋል፣ በእብደትም ጭምር። እብደትም በከፍተኛ ሁኔታ ጨምሯል፣ አድጓል። አንተም ብትሆን እብድ አይደለሁም የምትለውን ነገር ብትሆን ነው የሚሻልህ። አለበለዚያ ወደ ውጭ ያወጡህና ጉድህ ነው የሚፈላው። የውጭውን ዓለም ብትወጣ አታውቀውም፣ አብዷል፣ ጨርቁን ጥሏል። አሁን አንተ የተዋበ ሕይወት እየኖርክ ነው። እግርህን ለማፍታታት በቂ ቦታ አለ ስለው አቋረጠኝና ብቸኛ የምሠራው እንቅስቃሴ እሱን ነው፣ መራመድ አለ። እናም የቫይፓሳና ተመስቶን ቫይፓሳና ሜዲቴሽንን አስተማርኩት። የበራለት ሰው ቡድሃን ለመሆን ምርጥ ሁኔታ ውስጥ ነው ያለኸው አልኩት። ጭንቀት፣ ረብሻ የሚያስቸግር ሰው የለ፣ እድለኛ ነህ፣ የተባረክ ሰው ነህ። እናም ቫይፓሳናን መስራት ጀመረ። ቫይፓሳና በምስራቁ ዓለም ከሚታወቁ 112 የሜዲቴሽን መንገዶች አንዱና የመጀመሪያው ነው። ጋውታማ ቡድሃ አብርሆትን ያገኘው በዚህ ሜዲቴሽን ነው። ቡድሃም በዋነኛነት ያስተምረው የነበረው ይህንኑ ሜዲቴሽን ነው። እንደዚህ ዘዴ በርካቶች ለአብርሆት የበቁበት ዘዴ የለም። ዘዴው በጣም ቀላል ነው። አንድ የሆነ ቦታ ተቀምጦ ትንፋሽ ሲወጣና ሲገባ ልብ ማለት በቃ። በመሃል ሐሳብ ከመጣ ሐሳቡን ችላ ብሎ ትንፋሽ ወደ ውስጥ ሲገባ ሲወጣ ልብ ማለት በቃ። ትንፋሽ ገባ፣ ልብ ማለት፣ ተመልሶ ሲወጣ ልብ ማለት፣ ሲገባ ልብ ማለት፣ ሲወጣ ልብ ማለት በቃ። ይኸው ነው የትንፋሽን መግባትና መውጣት ልብ ማለት ብቻ። ቀላል ይመስላል አይደል? ዋጋና ጉልበቱ ግን ከአቶሚክ ኃይልም ይበልጣል። ተቀምጠ እየተራመድክ መስራት ትችላለህ እንዳሻ አልኩት። እናም ቫይፓሳናን በተመለከተ የመጀመሪያው ደቀ መዝሙር የሱ ነው። ይገርማችኋል፣ ሳንያሲን ሆኖ ነው የሞተው፣ እዛው መሬት ስር ባለችው ክፍል ውስጥ። ወደ መንደሬ ለመጨረሻ ጊዜ ሄድኩ ጊዜ ላይ ሄጄ ነበር። አሁን ዝግጁ ነኝ፣ ሳንያ ስጠኝ። ከዚህ በኋላ ብዙም በሕይወት አልቆይም፣ ቀኔ ደርሷል። ያንተ ሳንያሲን ሆኜ ነው መሞት የምፈልገው። ደቀ መዝሙርህ ነኝ፣ ለ20 ዓመታት መምህሬ ነበርክ፣ ቃል የገባው ሁሉ ሆኗል አለኝ። እናም ፊቱ፣ አይኖቹ ያስታውቃሉ።
የቀድሞ ሰው አይደለም፣ ተለውጧል። ሙሉ ለሙሉ ሌላ ሰው ሆኗል። አዲስ ሰው ሆኗል። የአእምሮ ህሙማን ተመስጦ ሜዲቴሽን ነው የሚያስፈልጋቸው። ካሉበት የአእምሮ ህመም እንዲወጡ የተለያዩ የተመስጦ ዘዴዎችን ልናስተዋውቃቸው፣ ልናስተምራቸው ነው የሚገባው። ኦሾ From Darkness to Light